በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የወላዲተ አምላክ የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ልጇን ጠርተን እሷን ሳንጠራ አንቀርምና ለንጽሕተ ንጹሐን ለቅድስተ ቅዱሳን በሁለት ወገን ድንግል በሆነች ለድንግል ማርያም ክብር ምስጋና ይድረስልን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ እንደ እግዚአብሔር በጎ ፈቃድ የገናናውና የኃያሉ የሊቀ መልአኩ የቅዱስ ኡራኤልን መልክ አደርስላችኋለሁ፣ አነባለሁ። በረከት እንድናገኝ ለዚህ ቻናል ቤተሰብ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁላችሁም ላይክና ሼር እያደረግን አገልግሎቱን እንድናበረታ የሊቀ መልአኩ የቅዱስ ኡራኤል ረድኤት በረከት በሁላችን ላይ እንዲያድር ቤተሰብ እንድንሆን በዚህ ምስጋና መልክ የሚታገለንን የሰይጣንን ኃይል ድል የምንነሳበት ስለሆነ እኛ ብቻ ሳይሆን ሌሎች ይጠቀሙ ዘንድ ሼር በማድረግ ሁላችሁም ትተባበሩ ዘንድ እንለምናችኋለን። ይህ በጸሎት ቦታ እንዲሁም በሥራ ቦታ በተለያየ በጉዞ ቦታ ሆናችሁ የጸሎት ጊዜ ቢያልፍባችሁ ሳትበሉም በልታችሁም የምትጸልዩ ጸሎት ስለሆነ ለዓለም ሁሉ ሼር እንድታረጉ በሊቀ መልአኩ በቅዱስ ኡራኤል ስም ጠይቃችኋለሁ። መልካ ኡራኤል በአማርኛ ሰላም አፈቅሮ ፈድፋደ። ቅዱስ ኡራኤል ሆይ ከመልኮች ሁሉ ይልቅ የአንተ መልካ ጸሎት እወዳለሁ። የመልክህ ጽነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ሰላም ለተፈጥሮትከ ቅዱስ ኡራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ይድናልና። ሰላም ለዝክረ ስምከ ከማዕርና ከወተት ይልቅ ለሚጥመው ስም አጠራርህ ሰላም እላለሁ። ቅዱስ ኡራኤል ሆይ ክንፍህ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገህ። ሰላም ለስዕርተ ርእስከ ቅዱስ ኡራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም እላለሁ። ኡራኤል ሆይ ባሕረ እሳትን በዋና የምታሻገር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ የሚሆን አንደበታችን ሁሉ ጊዜ እንማልድሃለን። ሰላም ለአዕይንቲከ ቅዱስ ኡራኤል ሆይ ችግረኞችን ለሚመለከቱ ዐይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር የሚያቀርቡ አእዛኖችህ ሰላም እንልሃለን። ቅዱስ ኡራኤል ሆይ ቀያሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው ዐይናፎችህ ሰላም እንልሃለን። ቅዱስ ኡራኤል ሆይ
የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አደርሰሃቸዋልና። ሰላም ለከናፍሪከ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ትጉህ የሆንክ የትጉሃን መላእክት አለቃ እንደመሆኑ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ድንግል ማርያም ልጅ የቅድስት ወንጌል ልጆች አድነን፣ ቤዛም ሁነን። ሰላም ለቃልከ ቅዱስ ዑራኤል ሆይ ከደዌ ሥጋ ከደዌ ነፍስ የተያዙትን ሕሙማን ለሚፈውሱ ቃልህና እስትንፋስህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባረካት። ሰላም ለጉርኤከ ቅዱስ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፈ ክንፎችህና መትከፍትህ ጋራ ባለመለያየት በሥረ ወጥነት ለሚገኙ ክሳድህና ጉሬ ሰላም እንልሃለን። ቅዱስ ዑራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራትህን ቃለ ማዕነቅ ድምፅ ምድራችን ላይ ተሰማም አስተጋባ። ሰላም ለዘባንከ ቅዱስ ዑራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ፊት ለሚያደርስ እንግዳህም ሰላም እላለሁ። ቅዱስ ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደሆንክ በፊትህ የምንመላለስ የእኛን ጸሎታችንን ወደ አብ አቀርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ሰላም ለሕፅንከ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን በትረ ተአምር ለጨበጡ እጆችህና ሕፅንህ ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቹ በዮሴፍና በሰሎሜ ጋር ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ሰላም ለጉርኤከ ቅዱስ ዑራኤል ሆይ በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራዓትና ክንድህ ለወሮችህና ለመዳፍህ ሰላም እላለሁ። ቅዱስ ዑራኤል ሆይ ማኅበርን የምትባረክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈ አትስጠን። ረዳት ሀገርን ከጥፋት ሕዝብን ከስደት ያድናልና። ሰላም እብል ለአእዳዊከ ቅዱስ ዑራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶችህ ጫፍ ላይ የሚያንጸባርቁ ጽፍሮችህም ሰላም እላለሁ። ቅዱስ ዑራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ የሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገባዋቲከ ቅዱስ ዑራኤል ሆይ እሳታዊውን አክናፍ ለተጎናጸፈ ጎኖችህ ሰላም እንልሃለን።
በሕይወት ምስጋና መብል ለተመላ ከርስህም ሰላም እላለሁ። ቅዱስ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለተ እኪት ሰውረን፣ ከክፉ ነገርም ሁሉ ጠብቀን። ሰላም ለልብከ ቅዱስ ዑራኤል ሆይ ክህሎት የባሕሪው የሚሆን የአምላክህን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም እንልሃለን። ቅዱስ ዑራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከገብረ ዲያብሎስ እንክርዳድ የኀጣን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለየው። ሰላም ለነዋየ ውስጥከ ቅዱስ ዑራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የተፈጥሮ ባሕር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋዮችህን የሕይወት ዜና መርከብ የባሕር ማዕበል ሞገድ አያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ሰላም ለህንብርትከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህን ህንብርትህ ሰላም እላለሁ። ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምንልን። ሰላም ለአቆያጺከ ቅዱስ ዑራኤል ሆይ በአንድነቱና በሦስትነቱ ለሚሰግድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቆያጾችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህና አበባነትህም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነህ። ሰላም ለአእጋሪከ ቅዱስ ዑራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮናህ ሰላም እላለሁ። ቅዱስ ዑራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህ። ሰላም ለመከየድከ ቅዱስ ዑራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝህ ሰላም እላለሁ። ቅዱስ ዑራኤል ሆይ ከፈጣሪ ይቅርታን አስገኝተ የኀጣንን ነፍስ የምትጎበኝ ነህና በዚች በቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸንሃለን። ሰላም ለአጻብኢከ ቅዱስ ዑራኤል ሆይ ከሁለቱ አጋረ ጉንድ ለበቀሉ 10 ጣቶችህና ጽፍሮችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ
ለሄኖክ ሚስጥረ ጥበባትን እንደገለጽክለት ሁሉ ከነበልባላዊው መልአክ ከገብርኤልና ከዳኛው ከደቅስዮስ በዓል ጋራ በኅብረት የሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ሰላም ለቆምከ ቅዱስ ዑራኤል ሆይ ለነበልባላዊ አካለ ቆምህና ለእሳታዊ ስነ መልክህ ሰላም እላለሁ። ቅዱስ ዑራኤል ሆይ ለዕዝራ ሱቱኤል ሚስጥርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደ ተቻኰልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና ያንደበቴን ያንደበታችንን ምስጋና ለመቀበል ፍቃደኛ በመሆን ከሐዘኔ ከሐዘናችን ታረጋጋን ዘንድ በሩጫና በችኮላ ፈጥነህ ወደ እኔ ወደ እኛ ና። ኦ ዘነዛህከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨህ ቅዱስ ዑራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠህ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ዑራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ቅዱስ ዑራኤል ሆይ የዚች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ቅዱስ ዑራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ዑራኤል ነህ። የቅዱሳን ረዳታቸው ዑራኤል ሆይ ከሽቱ ይልቅ የመወደድ ጼና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጼና ፍቅሬ የእኔንና የእኛን ነው፣ እኔም የእሱ ነኝ። ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። ናሁ ጸገየ እነሆ በቀራንዮ የተክል ቦታ በጉንደ መስቀል የተገኘ ጽጌ የምስጋና አበባ የምስጋና ፍሬም አፈራ አበበ። ቅዱስ ዑራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባሕሪ ክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማይጠንት ባለ ማዕዛ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ስብሐት ለእግዚአብሔር ካለመኖር ወደ መኖር አምጥቶ
ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይግባው። ዳግመኛም በአርአያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ ባሕርየ ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቲያናውያን የተሰኘን የጥምቀት ልጆች እኛን አገልጋዮቹን ከመከራ ሥጋ ከመከራ ነፍስ ጠብቀን ይቅር በለን። ከሚመጣብን ከተዘጋጀብን ፈተና ሁሉ ታድነን ዘንድ እንለምንሃለን። ሐጹረ ጸሎት። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን በሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማኅበር አንድነት እንዳልተባበር በሐጹረ መስቀልህ እጠረን ጠብቀን። አቤቱ እለምንሃለሁ፣ እማልድሃለሁ፣ እንማልድሃለን። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ፣ ስም የሚያጠፉ፣ ታሪክን የሚያጎድፉ፣ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው፣ በትዕቢት የተነፉ፣ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ፣ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች፣ ደመ መለኮትን በብርሃነ ጽዋ ተቀብሎ በብርሃን መነሳንስ ረጭቶ ዓለምን በደስታ ስለ ሊቀ መላእክት ስለ ቅዱስ ኡራኤል ብለ ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድህ አቅርብልን። በቸርነትህም ሐጹር ክበበኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። የይቅርታ አምላክ ኃይልህን ጥበብህን ትሰጠን ዘንድ እንለምንሃለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተህ ተቀበለን። የቅዱስ ኡራኤል ረድኤት በረከት በሁላችን ይደር። የታመሙትን ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ሀገራችንም ሰላም አድርግልን። ማኅበራችንን አስፋልን፣ ጠብቅልን። ይህም ብለን ቅዱስ ልጅ እንዳስተማረን አባታችን ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም እየተከታተለ ያላችሁ ሁላችሁም ለበረከት ሼርና ላይክ እያደረጋችሁ ይህንን አገልግሎት በእውነት ከቀደመው ይልቅ በማበረታት እንድታገዙኝ በተማጽኖ ሁላችሁንም ጠይቃለሁ። እንግዲህ መልኩን ለብቻ እያዘጋጀው እያቀረብኩላችሁ ነው።
ለጸሎት ለደከሙ ሰዎች በተለይ ደግሞ ትንሽ ብቻ መስማት ለሚፈልጉ እየላካችሁ አገልግሎቱን አበርቱ። እነሱም በያሉበት እንዲጸኑ ማለት ነው። አመሰግናለሁ። እግዚአብሔር ቢረዳኝ መልካ ድርሳነ ኡራኤልን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ከኔ ከደካማው ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና በሚያዝያ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳኔ ነው። ልጅ የሌለው ጠላቶች ሁሉ የተገዙለት በምድር ላይ የነገሰ እስክንድር የሚባል አንድ ንጉሥ ነበረ። ብዙ ዘመን ነግሶ ሕይወቱ አለፈና ከሱ በኋላ በጢሊሞስና አንጢያኮስ አፋፍያሞስና ደማጥሪያኖስ ዮናናውያን የተባሉ አሽከሮች ነገሱ። አንጢያኮስ ግን የነቢያትን ደም የሚያፈስና የእስራኤል ልጆች ማራኪ ነበረ። እነሱም ፍጥረቱ እንደ ወይራና እንደ ብረት ጠንካራ የሆነ እስላም እንደ ጌታቸውም እንደ እስክንድር የጽርዕን አገር ለአራት ተከፋፍለው ተሾመውበት ነበረ። እነርሱም ከሱ ይልቅ በበለጠ ጠንክረው ያሰቡትን ሁሉ ይሰሩ ነበረ። ከዕለታት በአንድ ቀን እነዚሁ ስማቸውን አስቀድሞ የጠራናቸው አራቱ ነገሥታት ኢየሩሳሌምን ለማጥፋት ሕዝቦቿንም ይማርኩ ዘንድ ተማከሩ። ከዚህ በኋላ በጽርዕ ውስጥ ያሉትን ጠንካሮች የሆኑትን ጎልማሶችና ሕዝቦቿንም ሁሉ ማረሻቸውንና ማጭዳቸውን መጥራቢያቸውንና ደጆኖአቸውን ቢላዎቻቸውንም ሳይቀር ለጦር መሳሪያ ሰይፍ፣ ጦርና ጎራዴ እንዲሰሩ አዘዟቸው። ይህን ሰርተው ካዘጋጁ በኋላ ወደ ባቢሎን ንጉሥ በጦርነቱ ይተባበራቸው ዘንድ መልእክተኞችን ላኩ። እሱም መልእክታቸውን በደስታ ተቀበለ። እነሱም በተማከሩት መሠረት ጨለማ ለብሰው በማስደንገጥ ሩጠው በማይደክሙ ግሩማን በሆኑ ፈረሶች በሰረገላ ተቀምጠው በአንድነት ሄዱ። ከዚህ በኋላ ኢየሩሳሌምን በሰራዊት ኃይል ከበቡና በእሳት አቃጠሏት፣ በጦርና በሰይፍም ወጓት። ነቢያቶቿ በሰይፍ በጦር ተገደሉ። የጽዮን ደናግሎቿም ከክብር አነሱ። ሌዋውያኖቿም ወይም ካህናቶቿ ተማረኩ። በመንፈስ በትንቢት የተጻፉት 44ቱ የብሉይ መጻሕፍቶች ጠፉ። እኒህ አሕዛቦችም ኢየሩሳሌምን ካጠፏት በኋላ ወደ የሀገራቸው ተመለሱ። ከእሳት ቃጠሎ ተርፈው የተማረኩ መጻሕፍትንም ቢኖሩ ፊደላቸውን በሀገራቸው ቋንቋ ለውጠው በጥቁር ቀለም ጽፈውት ነበረ። የእግዚአብሔር የሕጉ መገኛ የምትሆን ወደ ጽላተ ሙሴ የማገኘዋን ዜና እንናገር ዘንድ ወደ ቀደመው ዜና እንመለስ። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታዬ አምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ 40 ቀንና 40 ሌሊት ጾመ። ሙሴ እንዲህ ብሎ በጸለየ ጊዜ ስሙ ኡራኤል የተባለ የእግዚአብሔር መልአክ ይህን
በእግዚአብሔር እጅ በወርቅ ቀለም የተጻፈ ጽላት እንካ፣ እመንበት፣ ስገድበትም ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን አንዱ ደግሞ በእግዚአብሔር ፊት መሠዊያ ቀኝ የሚኖር የሚካኤል ጽላት ነው። እሊህም በድንጋይ ሰሌዳ ላይ የተቀረጹ የእግዚአብሔር የሕጉ ቃላት ናቸው። የእግዚአብሔር መልአክ ይህን ተናግሮ ተሰወረ። ከብዙ ዓመታት በኋላ ኡራኤል ምስራች ነጋሪነት ስሙ ሱቱኤል የተባለ በኋላም በአርፋድ ገዳም በረሃ ዕዝራ የመላእክት ተብሎ የተሰየመው ተወለደ። ኢየሩሳሌም በጽርዕና በባቢሎናውያን ጦርነት ምድረ በዳ ሆና በጠፋች ጊዜ ካህናቶቿና ነቢያቶቿ፣ የእስራኤል ልጆች ሊቃውንቶቿ፣ ሌዋውያኖች በተገደሉ ጊዜ ደናግሎቿና ጎልማሶች በተማረኩ ጊዜ ይህ ዕዝራ ነበረ። እንዲሁም 44 የኦሪትና የነቢያት መጻሕፍት በተቃጠሉና በተማረኩ ጊዜ ሽማግሎችና ሕፃናት፣ የእንስሳት ሁሉ መንጋ፣ በየቦታቸው የነበሩት አረማውያን ሰይፍና ጦር ፈጽመው በጠፉ ጊዜ ይህ ዕዝራ ነበረ። ሱቱኤል የተባለ ዕዝራም ጽዮንን ባሏ እንደሞተባት በሴት አምሳል ስትተክዝና ስታለቅስ በእግዚአብሔር ፍቃድ አገኛት። ያዘነችና የተከዘች ሆና ባያት ጊዜ እኛንስ በጽዮን ምክንያት ያገኘንን ለቅሶ አታይምን? ሲል ዕዝራ አይቶ ተናገራት። መቅደሳችን እንደፈረሰና ማለት ከእግዚአብሔር አገልግሎት እንዳንርቅ የታዘዝነውን ትእዛዝ እንደተሻረ መመኪያችንም እንደወደቀና ሥጋችንን እንደተዘጋ ምስጋናችን እንደተዘጋ አታዩምን? ሲል ዕዝራ አይቶ ተናገራት። የዓይናችን ብርሃን እንደጠፋና የእግዚአብሔር የሕጉ ማደሪያ ጽዮን እንደተማረከች አታይምን? ሲል ዕዝራ አይቶ ተናገራት። ካህኖቻችን በእሳት እንደተቃጠሉና ሌዋውያኖቻችን እንደተማረኩ አታዩምንም? ሲል ዕዝራ አይቶ ተናገራት። ደናግሎቻችን እንደተገደሉና ደጋጎች ሰዎችን እንደተንገላቱ ጎልማሶችን እንዳለቀሱ አታይምን? ሲል ዕዝራ አይቶ ተናገራት። የቅድስና መሳሪያችን የኀጢአት መሳሪያ ሆነ፣ ምስክርነታችንም ረከሰ፣ ጌቶቻችንም ጎሰቆሉ ሲል ዕዝራ አይቶ ተናገረ። ከሁሉም ይልቅ ጽዮን ተዘጋች፣ በእሷ የነበረም ክብሯም ተገፈፈ፣ እኛም በጠላቶቻችን እጅ ተያዝን ሲል ዕዝራ አይቶ ተናገረ። ይህን ሲናገራት እንዳይቀርባት ፈራ፣ ደነገጠ። በድንገት ፊቷ ከፀሐይ ይልቅ የበለጠ አብርቷልና። ዕዝራም ጽዮንን እንደሆነች አወቀና ነቢያት በመንፈስ ቅዱስ እየተመሩ በትንቢት ያዩሽ ወይም የተነበዩልሽ አንቺ ነሽን? አላት። እነሆ በደብረ ጽዮን ላይ ብርሃንን የሚገልጽ የእግዚአብሔር ቃል ይመጣል። ከዚህ በኋላ ዕዝራ ስለ ጽዮን መሰደድና መጎሳቆል፣ ስለ ሕዝቧም መማረክና ስለ መጻሕፍቶቿ መጥፋት እያለቀሰ ወደ ፍርሃቱ ተመለሰ። ዕዝራ በምድረ ራፌድ መራር የሆነ እንባውን እያፈሰሰና እያለቀሰ 40 ቀንና 40 ሌሊት ጾመ።
ዕዝራ ጾሙን ከፈጸመ በኋላ የመላእክት አለቃ የሆነ የእግዚአብሔር መልእክተኛ ስሙ ኡራኤል የተባለ መልአክ የእሳት ጽዋ ይዞ ከሰማይ መጣና ይጠጣው ዘንድም ሰጠው። ዕዝራም እሳትህንስ እኔ ወደ አፌ እጨምረው ዘንድ ከቶ አይቻለኝም አለው። ያን ጊዜ መልአኩ የእግዚአብሔር ትእዛዝ ከቶ ለማቃለል ትችላለህን በማለት ገሰጸው። ያን ጊዜ ዕዝራ በፍርሃትና በመንቀጥቀጥ ጽዋ እሳቱን ጠጣ። ዕዝራም በመንፈስ ቅዱስ ሰከረና የእግዚአብሔር ቃል በልቦናው እየገሳ ወይን እንዳሰከረው ሰው በጀርባው እንደ በቅሎ ተንከባለለ። ያን ጊዜ እግዚአብሔር የተሰወረውንና የተገለጠውን ምስጢር ገለጠለትና ከአፉ የሚወጣውን ቃል ይጽፍ ዘንድ ብዙ ጻፎችን እንዲያመጡለት በእጁ ጠቀሰ። ከዚያም 44 የሚሆኑ የመጻሕፍት መምህራን ተሰብስበው መጡ። መሐሌት የሚሆን ዕዝራ ሱቱኤልም በመካከላቸው ተቀመጠና 24ቱን መጻሕፍተ ኦሪትን የሚጽፉ በቀኙ 20ውን የነቢያትን መጻሕፍትንና የእስራኤልን ትውልድ የሚገዙ እስራኤል ነገሥታት ታሪክ በየነገዳቸው የሚጽፉትን በግራ አስቀምጦ ያን ጊዜ ይናገር ጀመር። ዕዝራም የኦሪትንና የነቢያትን መጻሕፍት ሁሉ በአገሩ ቋንቋ በ7 ቀን ውስጥ አዘጋጀ። ዕዝራም የእግዚአብሔርን ቃል የሚናገሩ መጻሕፍቶችን ሲያዘጋጅ ወተትና ውሃ በአንድ ጽዋ ተቀላቅለው አንድ እንዲሆኑ ለየብቻቸው በሕሊናው ተጨመሩ እንጂ ተለይተው አልቀረቡለትም። በዚህ ሁኔታ ዕዝራ የሕሊናውን ምኞት ፈጽሞ ከእግዚአብሔር ዘንድ በተሰጠው ምስጢር በትጋቱ 44ቱን መጻሕፍተ ብሉያትን አዘጋጀ። ለሦስትነቱና ለአንድነቱ ክብርና ምስጋና ገንዘቡ የሆነ እሱ ለነቢዩ ዕዝራ ምስጢርን እንደገለጠ ለእኛም የመለኮትነቱን ምስጢር ይገልጽልን ዘንድ እንዲሁ የመንግሥቱን የቸርነቱን ገናናነት እንናገር ዘንድ ከዛሬ ጀምሮ እስከ ዘላለሙ ይግለጽልን። አሜን። ልመናው በረከቱ ከኔ ከእናንተ ከሁላችን ጋር ይሁንና ቅዱስ ኡራኤል ያደረገው ሁለተኛ ተአምር። ጥጥ የምትነግድ አንዲት ሴት ነበረች። ነገር ግን በሀገሯ ላይ ሌባ ነበረች። ከአንዲት ሴት ጋር ወደ ገበያ ስትሄድ የከነናዊት ወገን የምትሆን አንዲት ሴት እዚያ አገኘቻትና ልብሷን አንስታ በሚዛን ስትመዝን ሌላይቱ አታለለቻት። ወደ እሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ሆይ እኔን ከማየትሽ የተነሳ ምን አስደነገጠሽ? አለቻት። ይህን ባለቻት ጊዜ ለሚዛን ያቀረበችው ጥጥ ከፊቷ ታጣ። ያን ጊዜ ያቺ ሴት አንቺ ደረቅ ዓይን አውጣ እንዴት ሸጥሽልኝ? በእነዚህ በፊትሽ በቆሙ ሕያዋን ሰዎች ፊት ሁሉ አታፍሪምን? ስትል ክፉ ስድብ ሰደበቻት። ያችም ሴት ስለ ሥራሽ ትምያለሽን ዘንድ ወደ ቤተ ክርስቲያን ነይ እንሂድ አለቻትና እሷም እሺ እንሂድ አለቻት። ሁለቱም ሴቶች ወደ ቤተ ክርስቲያን በር ሄዱና በቅዱስ ኡራኤል ስዕል ፊት በሽሽግ
አማለቻት። ያን ጊዜ የጥጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለማችና የተረፉትን ጥጥ ለቅዱስ ዑራኤል ቤተ ክርስቲያን ሰጠች። እግዚአብሔር ክፉ ሥራዋን ስለገለጠባት እህቴ ሆይ ተይኝ፣ ጥጥሽን ውሰጂ። እኔ ክቡር ከሚሆን ከዑራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልኝ ተገድጃለሁ አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ተኝቷልና። ያን ጊዜ እሷ በደሏን ይቅር አለቻት። ያችም ክፉ ሥራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ዑራኤልን ቤተ ክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የሚሆን የቅዱስ ዑራኤል ልመናው፣ ረድኤቱ፣ በረከቱ ከኔ ከኃጥኡ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል ልመናው አማላጅነቱ ለዘላለም ከኔ ከደካማውና ይህንን ድርሳን ከምትሰሙ ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ቅዱስ ዑራኤል ያደረገው ሦስተኛ ተአምር። እግዚአብሔርን የሚፈራ በአረብ አገር የሚኖር አንድ እስላም የሆነ ሰው ነበረ። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበረ። ከብዙ ቀን በኋላ በቅዱስ ዑራኤል ቤተ ክርስቲያን ውስጥ ሲጸልይ በሕልሙ ራእይን አየ። አንድ ቀይ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋሁህ ነበር አለኝ። አሁንም ሂደ ተጠመቅና ክርስቲያን ሁን፣ የኢየሱስ ክርስቶስ አገልጋይ ትሆናለህ አለው። ይህንን ሲናገረው እየተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያ ተንባላታዊ ወደ ኢጲስቆጶሳት አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላም ጴጥሮስ ተጠመቀና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምንስ ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ሥራ ትመለስ ዘንድ ማን ነገረ? ማንስ አስተማረ? በማለት ጴጥሮስ ደነገጠ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረ ይህስ ክፉ ሥራ በምን አሰብከው? ለምንስ አንተን በማስተማር እኔን አደከምከኝ? አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አባከንክ? አሁንስ ከ2 ቦታ እቆርጠሃለሁ አለው። በዚህ ጊዜ ጮኸ፣ እያለቀሰ ተወኝ ጌታዬ፣ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያንህን በዘመኔ ሁሉ ሳገለግልህ እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱ እስላሙ ወደ ኢጲስቆጶሳቱ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ካሁን በፊት እኔን በማስተማር ስላደከምኩ በደሌን ይቅር በለኝ አለው። ክቡር አባቴ ሆይ ቀዩ ሰው ከዚህ ቀድሞ በራእይ እንደታየኝ ዛሬ ደግሞ በሚያስፈራ ግርማ ታይቶኛልና
ከእንግዲህ ወዲህ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማስብ ከቶ አይገባኝም፣ ብቻ የምነግርህን ስማኝ። ይህ ሁሉ ከንቱ ነው። በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህን ሲናገረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦች ይዞ መጣና የገንዘቡን ብዛትና የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤልን በዓል የሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋራ ከዚህ ከኃላፊው ዓለም እስኪያርፍ ድረስ በቅዱስ ዑራኤል ቤተ ክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። በእግዚአብሔር ቸርነትና በቅዱስ ዑራኤል አማላጅነት የሕይወት ሀገር ገነትን ወረሰ። የመላእክት አለቃ የቅዱስ ዑራኤል ይቅርታው በረከቱ ከኔ ከደካማው ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል 4ኛ ተአምር አነባለሁ። ከሮም ወገን የሆነ ስሙ አውሳቢዮስ የሚባል የሚስቱም ስም አቅሌስያ የምትባል በደኮራር አገር የሚኖሩ አንድ ታላቅ መኮንን ነበረ። እነሱም እናት አባት ስለሌላቸውና ለባልቴቶች ይረዱ ነበረ። ይህ አውሳቢዮስ ሚስቱን ለነፍሳችን ድህነትን እንዲሰጠን እግዚአብሔር እንለምነው ዘንድ ነይ ወደ ቤተ ክርስቲያን እንሂድ አላት። ይህንን እንደነገራት ሁለቱም ወደ ቤተ ክርስቲያን ሄዱ። ከዚህም አንድ ቄስ ሲጸልይ ያገኙና ለሥጋችንና ለነፍሳችን መድኃኒት የሚሆነን የሚጠቅመንን ነገር ንገረን ሲሉ ጠየቁት። ቄሱም በመልአኩ በዑራኤል እመኑ፣ እሱ ከሥጋ መከራና ከዳግም ሞት ከሲኦል ያድናችኋል አላቸው። ከቄሱ ቃል የተናገረውን ምክር ተቀብለው ወደ ቤታቸው ተመለሱ። ከዚያን ዕለት ጀምረው ለቅዱስ ዑራኤል በዓል በየወሩ በሚገባ ዝክሩን ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጡ፣ ለታረዙትም ከልብሳቸው እየከፈሉ ያለብሱ፣ ለተራቡና ለተጠሙ ያበሉና ያጠጡ ጀመር። በዚህም ሥራቸው ሳሉ ሁለቱም በአንድነት በአንድ ቀን ጥር 22 ቀን አረፉ። በመቃብራቸው ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል ልመናው በረከቱ ከኔ ከደካማውና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን ያለ ሐሰት። ከዚህ በመቀጠል 5ኛ ተአምር አነባለሁ። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የምትሆን አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ዑራኤል ቤተ ክርስቲያን ፈትል ሰርቃ ለዚች ሴት ሸጠችላት። በዚያን ጊዜ የእግዚአብሔር መልአክ በራእይ ተገልጾ እስላሙን ያዳንሁ እኔ ነኝ፣ ዑራኤል መልአክ ነኝ። ስለዚህ ከእንቅልፍሽ ነቅተሽ ከዚች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏ በነቃች ጊዜ ከዑራኤል ቤተ ክርስቲያን ፈትል ሰርቃ በሸጠችላት ፈንታ ሌላ ፈትል ይዛ ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውን ፈትል ከያዘች ሴት ተቀብላ ወደ ዑራኤል ቤተ ክርስቲያን ዘንድ ሄዳ ለቤተ ክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆነች ከክፉ ሥራዋ ተመልሳ እግዚአብሔርን የምትፈራና ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርን ተአምር ሰሪው ለፍጥረቱ ሁሉ ይቅርታን የሚለምን የመላእክት አለቃ የቅዱስ ዑራኤል ስታገለግል ኖረች።
ለእግዚአብሔር ለእናቱ ለድንግል ማርያም ለዘላለም ምስጋና ይሁን። እኔንም እናንተንም የይቅርታ ምሕረት ይደረግልን፣ አሜን። የቅዱስ ዑራኤል ልመናው በረከቱ ከአጥው ከእኔ ከደካማው ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደ እኔ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች በዚህ የበረከት አገልግሎት በእውነት የቅዱሳኑን መላእክት የቅዱሳንን ሰማዕታት ጻድቃን የማቀርበላችሁ ወንድማችሁ እንግዲህ በዚህ በዩቲዩብ አገልግሎት በጣም ተዳክመናል። ቪዲዮውን ሼር አታረጉትም፣ ቪዲዮውን እስከ መጨረሻው ድረስ አታዩትም። በዚህ ምክንያት ከሌሎች አገልግሎት አናሳ የሆነ እየታየ ነው የሚያደርግልን ብዙ፣ እኛ ግን ለእግዚአብሔርና ለቅዱሳኑ የምንመልሰው በጣም ጥቂት እየሆነ ነውና እባካችሁን ቪዲዮን አይቶ መጨረስ፣ እንደዚሁ ደግሞ ላይክ ማድረግ፣ እንደዚሁ ሼር በማድረግ ለምእመናን የተቻላችሁን ሁሉ እንድታደርጉ በቅዱስ ዑራኤል ስም ጠይቃችኋለሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አምኜ የአባታችን የአባቶች ቅዱሳን መነኮሳት አባ እንጦንስ የዓለም ብርሃን እንደ ፀሐይ የገዳም መብራት በአርብ ቀን የሚነበብ የፍጥረታት ቀዳሚ አዳም የተፈጠረበት እንጽፋለን፣ እናነባለን። በጸሎቱ የምትገኝ በረከት፣ በቀዳሚ ምንኩስናው የምትገኝ ስጦታ የወንጌል ልጆች ሕዝበ ክርስቲያን የክርስቶስ ቤተሰቦች በሁላችን ላይ እስከ ዘላለም ይደረግልን ይሆንልን። ሀገራችንን ኢትዮጵያን በጽኑ ሰላም ያኖርልን ይጠብቅልን ለዘላለሙ አሜን። ዕለተ ዓርብ የፍጥረት በኩር የፍጥረት ቀዳሚ አዳም ተፈጠረ። ጌታው ፈጣሪውም አዳምን በደስታ ቦታ ደግሞ አኖረው። ከአዳም የዓለም ፍጥረት ሰው ሁሉ ተፈጥሮ ምሳሌውም የምንኩስናን ተቀዳሚ የአባቶች ቅዱሳን መነኮሳት አባት አባ እንጦንስ የዓለም ብርሃን እንደ ፀሐይ የገዳም መብራት የምንኩስናን ጀማሪ የሆነ ከአዳምም የዓለም ፍጥረታት ሰው ሁሉ በምድረ ዓለም ይበዙ ይባዙ ምድርንም ይሞሏት ዘንድ ተፈጠሩ። ምሳሌውም የምንኩስናን ቀዳሚ ምንኩስናን ጀማሪ የቅዱሳን ደሞ አባቶች መነኮሳት አባት አባ እንጦንስን የዓለም ብርሃን የገዳም መብራት በልዑል አማካሪ ቅዱስ ሚካኤል የመላእክት አለቃ እጅ የሆነ ደግሞ ምንኩስናን በሁለት ወገን ድንግል የሆነች ቅድስት ድንግል ማርያም የአምላክ እናት መወለዱን መጠመቁን አምነው ለሚጠሩት ክብርን፣ ሞገስን፣ ትሕትናን፣ ልዕልናን፣ ቅድስናን መንፈስ ቅዱስንም ሃይማኖትን የሚያጸና ሆናለች ሆነናል። እንዲህ ያለ ክብር ሆነናል። ለንጹሐን ልጆችም አጋንንትን ድል የሚነሱበት ሆናላቸው። ወደ አዳምና ወደ ሚስቱ ሔዋን ክህደት እንመለስ እንናገር። ፈጣሪያቸው በእነሱ በልጆቹም እንዲህ እያለ አዘዛቸው። ወዛችሁ ተንጠፍጥፎ ብሉ፣ እሾህ አሜኬላ ይውጋችሁ። በመስቀል ተሰቅዬ
ደሜን አፍስሼ እስካድናችሁ የአባቶች ቅዱሳን መነኮሳት አባት አባ እንጦንስን የዓለም ብርሃን የገዳም መብራት በመልአኩ ቅዱስ ሚካኤል የመላእክት አለቃ እጅ የተገኘ የቀደመ ምንኩስናን ለልጆቹ ቅዱሳን መነኮሳት በብዙ ድካም በስግደት ወዝ በማፍሰስ በውርጭ በሐሩር ፈጽመው በዓትን በማጽናት በንጽህና በመኖር በሰላም በፍቅር በሰላም ሆነን ያለ ፍቅር ግን ድካማችንን ሁሉ ከንቱ ነው፣ ጠቃሚነትም የለውም። ይንዑድ የብፁዕ አባታችን የአባቶች ቅዱሳን መነኮሳት አባት አባ እንጦንስ የዓለም መብራት የገዳም ብርሃን እንናገር እናስተምር ሥርዓት ጠቃሚነቱን እኛ ልጆቹ መነኮሳት ርዕሳነ ሊቃነ ጳጳሳት ኤጲስቆጶስ ካህናት ዲያቆናት ሁላችን የሥርዓተ ምንኩስናን የአባታችን የአባ እንጦንስን በቅድምና የተገኘ ጠቃሚነቱን እናስተምር። አስቀድመንም ሥርዓትንና ሕግን የምታጸና ፍቅርን እንያዝ። ሥርዓትን ሁሉ ስለምታስፈጽመን ዳግመኛም አጽንኦ ደግሞ በዓትን ብትሕትናን ንጽሕናን አርምሞንን ትዕግስትን ያለ ጥርጣሬ ሃይማኖትን ማጽናትን ስለምታስፈጽም ፍቅርን ገንዘብ እናድርግ። ነገር ግን ስለ ምሕረቱ ስለ ቸርነቱ ስለ ቅድስት እናቱ ስለ አባ እንጦንስ ወዳጅ ፈጣሪያችን ይቅር ይበለን። ሁላችንም የጥምቀት ልጆቹን ሕዝበ ክርስቲያንን አሜን። አባቶች መነኮሳት ሆይ ማታም ማለዳም አምላክ እንጦንስ እያልን እንማጸን። ብፁዓን መነኮሳት ልጆች የገዳም አጥቢያ ኮከብ በፈጣሪው ፊት እንደ ፀሐይ የሚያበራ አባታችን አባ እንጦንስ በምሳሌ ይህን አስተማራቸው። ኃላፊ ጠፊ የሆነ የዚህ ዓለም ንብረት ብዕለ ዓለም እንዳይማርካቸው አስተማራቸው፣ አጸናቸው። የዚህ ዓለም ንብረት ብዕል ጧት በልቶት በሰባት ያስፈልጋል፣ ለሶስተኛም ለማታ እራት ያስከልላል። የዚህ ዓለም ስርዓቱ በየሰዓቱ በየዕለቱ እንደዚህ ነውና በረከቱ ከኔም ከናንተም ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የከበረ የቅዱስ መነኮሳት በኩር አባ አንጦንዮስ የገዳም ኮከብ እንደ ፀሐይ የዓለም ብርሃን ልመናው በረከቱ ሀብት ረድኤቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ይኑርና አባታችን አባ እንጦንስ ያደረጉት ተአምር ይህ ነው። አንድ ሰው የአባታችን አባ እንጦንስን ቤተ ክርስቲያን ይሳለም ዘንድ መጣ። ቅዳሴም ከገቡ በኋላ ደረሰ። ካህኑም ቅድስቱን እየዞረ ያጠን ነበረ። ቅዳሴውም ፍሬ ቅዳሴ ደርሰው ስለነበረ ይህንን ምእመናን በፍሬ ቅዳሴ ሲገባ ባየው ጊዜ ቅዳሴው እስኪፈጸም አትግባ ብሎ ደግሞ አዘዘው። በድፍረትም እምቢ ብሎ ገባ። ያን ጊዜም ሁለት እግሮቹ እንደታሰረ ሆኖ ወደቀ፣ ለሞትም ደረሰ። ወደ አባታችን አባ እንጦንስ በደልኩ እያለ አሰምቶ ጮኸ። ይቅር በለኝ ፈጽመህም ይቅር በለኝ አለ። ከአምላክህና ከአምላኬ ለንስሐ ያበቃኝ ዘንድ ልመናውም እንባውም እያፈሰሰ ነበረ። ለቅሶና ከእንባው ድካም የተነሳ ከዚያው ከወደቀበት አንቀላፋ። ከዚህም በኋላ ልመናን የሚሰማና ፍቃድን የሚፈጽም አባታችን አባ እንጦንዮስ መጣና ለምን በቅዳሴ ላይ ደፍረ የካህኑን ቃል ንቀህ አቃለ ከዚህ ገባ? አሁንም ለቄሱ ንስሐ ንገር፣ ነፍስን አድን፣ ስጋም ጤና ትሆናለችም ደሞ አለው። ከእንቅልፉም በነቃ ጊዜ ከደዌው ተፈወሰ። ለቄሱም ኃጢአቱን ተናግሮ ንስሐን ተቀብሎ የተገሰጸውንም ለሰው ሁሉ ነገረ። በቅዳሴ በቁርባን ጊዜ ሰው ሁሉ ደፍሮ ወደ ቤተ ክርስቲያን እንዳይገቡ መላእክት እንደ ሻሽ ይነጠፉበታል፣ እንደ ቅጠል ደግሞ ይረግፉበታል።
እንደ ግንድ ይረበረቡበታል። አባታችን አባ አንጦንዮስ ቤተ ክርስቲያኑ ውስጥ ይህን የተገሰጸ ተአምር አደረገ። ሁሉም ደግሞ ፍጡር በመፍራትና በመንቀጥቀጥ ይኖሩ ዘንድ ይህን ከፍ ያለ ደግሞ ስልጣነ ገንዘብ ከሆነ ከቸር ይቅር ባይ ፈጣሪው ተሰጥቶታልና አማላጅነቱ የበረከቱ ስጦታ ልመናውም ጋሻ አባታችን አባ አንጦንዮስ የቅዱሳን አባቶች አባት የአምላኩ ቸርነት ከሁላችን ከወንጌል ልጆች ሕዝበ ክርስቲያን ጋር ይደርብን ለዘላለሙ አሜን ይደረግልን። የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም በእውነት ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። አጽራረ ቤተ ክርስቲያንን ያስታግስልን። ክፉን የሳጥናኤል መንፈስ ሁሉ ይሰርልን። አስሮም ከእግራችን በታች ቀጥቶ ይጣልልን። ለታመሙትን ፈውስ፣ ለታሰሩትን መፈታትን ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ዘወርኀ መጋቢት 22 ቀን የሚነበበውን በሥላሴ ስም አነባለሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታይ አድማጭ ተመልካቾቻችን ሁላችሁም በቅዱስ ዑራኤል ስም ሼር፣ ላይክ እያደረጋችሁ ለምእመናን ታደርሱ ዘንድ በቅዱሳኑ ስም እለምናችኋለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ሚያዝያ 22 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 22 በዚህ ቀን ከግብፅ ደቡብ ክዕብክ አውራጃ ከሆሪን ከተማ የከበረ አባት ይስሐቅ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱ ስም ሶስና ነው። ታናሽም ሆኖ ሳለ እናቱ ሙታ ብቻዋን ያለ እናት አባቱ እያሳደገው ኖረ። ጥቂት በአደገም ጊዜ የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራት ታላቅ ረሃብ ሆነ። የአባቱን ሚስት ትጠላው ነበረ። ከጥቂትም በቀር እንጀራ አትሰጠውም። ያንኑም ሁል ጊዜ የእረኞች ሰጥቶ እርሱም ግን እስከ ምሽት ይጾማል። ምሳውን ለእረኞች እንደሚሰጥና ሁልጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱም ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ አድቦልብሎ አሰረ። እንደ ታሰረ በሚያየው ጊዜ ለአባቱ አምባሻ እንደሚመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈትቶ አየ። አምባሻም ሆኖ አገኛቸው። የነገረውንም ሰው ምግቡን ለእረኞች ከሰጠ በዛሬቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም በአደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ
በርኑግ ወደሚባል ገዳም ሄደ። ስሙ ዘካርያስ የሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖረ። አባቱም ያገኘው ዘንድ በሀገሮች ሁሉ እየዞረ ነበረ። በዚህ በበርኑግ ገዳምም ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው፣ አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከ ሚያርፍም ከእርሱ ዘንድ እንዲኖር አዘዘ። ይህ ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ ለራሱ ታናሽ ማደሪያ ሠራ። በሰላም እስከሚያርፍባት ቀን ድረስ ያለማቋረጥ በበጎ ገድል፣ በጾም፣ በጸሎት፣ በስግደት ኖረ። ባረፈም ጊዜ በመልካም ቦታ አኖሩት፣ በዚያም ተሰወረ። ከብዙ ዘመናት በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሌሊቱም ወደ ቦታው ሲደርስ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስቲሰማ እንዲህ ሆኖ ኖረ። ከዚህ በኋላ በመቃብሩ ላይ እያበራ ያ መብራት ደግሞ ታያቸው። ሥጋውም በዚያ እንዳለ ሁለተኛ በሕልም ነገራቸው። ምእመናንም አክብረው በግመል ጭነው ወደ ሀገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል አገር መካከል ሲደርስ ግመሉ በዚያ ተንበረከከ። እንዲነሳም መቱት። መነሳትንም እምቢ አለ። መኖሪያው በዚያ ይሆን ዘንድ የእግዚአብሔር ፍቃድ እንደሆነ አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ሥጋውን በውስጧ አኖሩ። ከእርሱም ብዙ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። በረከቱ ከኔ ከኃጥኡና ከእኛ ከዚህ ከተሰበሰብነው ከሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በዚች ቀን የከበረ አባት የእስክንድርያ ሊቀ ጳጳሳት ለአባቶች ሊቃነ ጳጳሳት 19ኛ የሆነ እለእስክንድሮስ አረፈ። ስለ እርሱም ሐዋርያዊ አባት አትናቴዎስ እንዲህ አለ። አባቴ እስክንድሮስ ተቀምጦ ወንጌልን አያነብም፣ ቆሞ ያነባል እንጂ ከእርሱ ጋራም ብርሃን አለ። ሁለተኛም ስለ እርሱ ሲናገር ወደ እርሱ እመምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸው ምንም ሥራ አይሰሩም ብሎ ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳ ከቶ አልጾምኩም፣ ፀሐይ እስኪገባ ቆይቼ አልበላውም። በልክ እበላለሁ፣ በልክም እጸናለሁ፣ በልክም በመጠንም ሰራለሁ። በልክ ይበሉ ዘንድ፣ በልክ ይጾሙ ዘንድ፣ በልክ ሥራ ይሰሩ ዘንድ ነግሯቸው በበጎ ሥራ ሁሉ ይሰለፉ አለ። የዚህም ቅዱስ ወላጆች ደጎች ምእመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ ውስጧ አደገ። አባ መክሲሞስ አናጉስጢስነት፣ አባ ቴውናስ ዲቁና፣ ተፈጻሚተ ሰማዕት ጴጥሮስ ቅስና ሾመውታልና እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህ እለእስክንድሮስና አኪላስ አወገዙት። ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስን ይማልዱለት ዘንድ ሁለቱን ለምኗቸዋልና። አባት ጴጥሮስ ግን በውግዘት ላይ ውግዘትን ይጨምርበት እንዲህም ብሎ ነገራቸው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ። ይህም የባሕሪ አንድነቴን ለያት ማለት ነው። ውግዘቱንም እንዲጨምርበት እርሱ አዘዘኝ። ደግሞ እንዲህ ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላም እለእስክንድሮስ እንደሚሾም አርዮስን እንዳይቀበሉት
በምንም ሥራው እንዳይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስናን ተሾመ። የአባ ጴጥሮስንም ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾመው። ስለዚህ አኪላስ በመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገትም ሞተ። ከዚህ በኋላ ይህ አባት እለእስክንድሮስ ሊቀ ጵጵስና ተሹሞ በመንበረ ሲመቱ ላይ ተቀምጦ አርዮስን ከወገኖቹ ጋር አውግዞ አሳደደው። የሀገር ታላላቆች ከሕዝቡ መጡ፣ ከውግዘቱ እንዲፈታም ለመኑት። በውግዘት ላይ ውግዘትን እንዲጨምር እንጂ እንዳይፈታ አባ ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቁስጥንጢኖስ ሄዶ በግፍ አወገዙኝ ብሎ እለእስክንድሮስን ከሰሰ። ስለዚህም ንጉሥ 318 የከበሩ አባቶችን በኒቅያ ከተማ ተሰበሰቡ። ይህም አባት እለእስክንድሮስ ተመርጦ ለጉባኤው ሊቀ መንበር ሆነ። አትናቴዎስ ጸሐፊ ነበረ። አርዮስንም ተከራከረው፣ ክህደቱም ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስ ከአባቱ ከአብ ጋራ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋራ በመለኮት ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖት ከአባቶች ጋር ሰሩልን። ደግሞ ከእርሳቸው ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህ በኋላ ይህ አባት እለእስክንድሮስ ወደ መንበረ ሲመቱ ከድል ጋር ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበር 17 ዓመት ኖረ። በሰላም አረፈ። በረከቱ ከኔ ከኃጥኡና ከእኛ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያላሰት በዚች ቀን የሐዲስ ማርቆስ የረፍቱ መታሰቢያ ነው። እርሱም በእስክንድሪያ ለተሾሙ አባቶች 49ኛ ነው። ይህም አባት ከእስክንድሪያ አገር ነው። እርሱም በሥራው ሁሉ ቅድስናውን ጠብቆ ኖረ። የተማረው አዋቂ የሆነ ለወንጌላዊ ማርቆስ በስም 2ኛ ነው። አባ ዮሐንስም ዲቁና ሹመው እጅግ መልካም ካህን ሆነ። መጽሐፍትን የሚያነብ ጊዜ በአንደበቱ ቅልጥፍና በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆነ። ከዚህም አባ ዮሐንስ ከእርሱ ጋር አኑረው በሊቀ ጵጵስናው ሥራ ሁሉ ሥልጣን ሰጠው። ያለ እርሱም ምክር አባ ዮሐንስን ምንም አይሰራም። ከዚህ በኋላ በአባ መቃርስ ገዳም በምንኩስና ልብስ አለበሰው። በዚያችም የምንኩስና ልብስ በለበሰባትም ቀን ከቅዱሳን አረጋውያን አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝቡ ፊት ይህ ስሙ ማርቆስ የሚባል ዲያቆን በአባቱ ወንጌላዊ ማርቆስ ወንበር ሊቀመጥ አለው ብሎ ትንቢት ተናገረለት። የአባ ዮሐንስ የሚሞትበት ጊዜ ሲቀርብ አባ ማርቆስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱን አዘዛቸው። በእርሱም መሾምም ደስ አላቸው። ከአባ ዮሐንስ ዕረፍት በኋላም ያለ ፈቃዱ ሹመት፣ እርሱ ግን ከእርሳቸው ሸሽቶ ወደ አስቄጠስ ሄደ። ሰዎችንም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህ በኋላ ጸጥ ብሎ ስለ አብያተ ክርስቲያን የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከአሕዛብ ውስጥ አስወገደ። ይኸውም በግብፅ አገር የተገለጡ ለብቻቸው ቤተ ክርስቲያን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎች ጋር አንድ አደረጋቸው። እግዚአብሔር በዚህ አባት እጅ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቆች ምልክቶችን ገለጠላቸው። ከእርሳቸውም አንዱ አስተውል፣ አንተ ያለ ፍርሃት በድፍረት ሥጋውና ደሙን የምትቀበል ባትሆን ይህ ባላገኘህም ነበረ። ከእንግዲህ ከክፉ ሥራህና ከአንደበትህ ከሚወጣው ከከንቱ ነገርም ሰውነትህን ጠብቅ አለው።
በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድሪያ አመጧቸው። ይህም አባት እጅግ አዘነ። በየገዳማቱና ከምዕመናን ብዙ ገንዘብ ለምኖ ከእስላሞች እጅ በ30,000 የወርቅ ዲናር ዋጃቸው። የነጻነትንም ደብዳቤ ጽፎ ነፃ ወጣቸው። እንዲህም አላቸው፣ ወደ አገሩ መመለስ የሚሻ እኔ ስንቅ ሰጥቼ አሰናብተዋለሁ። ከእኔ ጋር መኖር የሚሻም ካለ እኔ እጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶም ያሰናበታቸው አሉ። ከእርሱ ዘንድ የቀሩትም ጠበቃቸው፣ አገባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያን አሰበ፣ አደሳትም። ሰይጣንም በአገር ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተድላ ደስታ ነገረውና ሥጋውና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜ እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ሥርዓት ጀምሮ ቀድሶ ሥጋውን ደሙ ተቀበለ። በዚያም ጊዜ አረፈ። የሹመቱም ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። አባ ሚካኤል ዘእስክንድርያ። በዚች ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 53ኛ ነው። ይህም ቅዱስ ጻድቅ መነኮስ በአስቄጠስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሹሞ ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስናን በእስክንድርያ አገር ላይ ኅዳር 24 ቀን ሾሙት። በሊቀ ጵጵስናውም ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያትም አጠባበቅ መንጋውን ጠበቀ። ታላቁ ጾምም በደረሰ ጊዜ ወደ አስቄጠስ በዚያ ሊጾም ወጣ። ከምሾም በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመድንና የቀድሞ መጋደሉን አሰበ። ወደ ጌታችን እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መኖርን እንደምሻ አንተ ታውቃለህ። ለዝች ለተሾምኩባትም ሹመት ችሎታል የለኝምና የምትገባኝ አይደለችም። በይቅርታ ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድ እለምንሃለሁ። ጌታም ልመናውን ተቀበለ። በፋሲካ በዓል በኋላም በፍቅር አንድነት አረፈ። የሹመቱም ዘመን 2 ዓመት ከ5 ወር ነው። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን አሜን። በዚች ቀን አባታችን ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ወርዶ ከከበሩ ቦታዎችና ከሊቀ ጳጳሳት ከአባ ሚካኤል በረከት ተቀበለ። የሁለቱ ቅዱሳን በረከት ከኔ ከኃጥኡና ከእኛ እዚህ ከተሰበሰብነው ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ በሚያዝያ 22 ቀን የሚከበሩ ዓመታዊ ቅዱሳን በዓላት የጻድቁ አቡነ ተክለ ሃይማኖት፣ የቅዱስ እስክንድሮስ ሊቅ አርዮስን ያወገዘ፣ አባ ይስሐቅ ጻድቅ፣ አባ ማርቆስ ሐዲስ፣ አባ ሚካኤል ዘኢየሩሳሌም፣ አባ ሚካኤል ዘእስክንድርያ በረከታቸው ይደርብን። ወርሃዊ ክብረ በዓል ደግሞ ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ሉቃስ ወንጌላዊው፣ ቅዱስ ድቅስዮስ የእመቤታችን ወዳጅ፣ አባ እንጥንዮስ፣ አባ መነኮሳት፣ አባ ጳውሊ ናቸው። የእነዚህ ቅዱሳን ረድኤት በረከት በእኔ በደካማው በሁላችን ላይ ጸንቶ ይኑር። ንጉሥ ዖዝያን በሞተበት ዓመት እግዚአብሔር በረዥምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱ ሞልቶት ነበረ። ሱራፌልም በዙሪያው ቆመው ነበረ። ለእያንዳንዱም 6 ክንፍ ነበራቸው። በሁለቱ ክንፎቻቸው ፊታቸውን ይሸፍኑ ነበር፣ በሁለቱም ክንፎቻቸው እግሮቻቸውን ይሸፍኑ ነበር፣ በሁለቱም ክንፎቻቸው ይበሩ ነበረ። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከከበሩ ትሞታለችና እያሉ ይጮኹ ነበረ።
የቅዱሳኑ ረድኤት በረከት በእኔ በኃጥኡ በደካማው በሁላችን ላይ ጸንቶ ለዘላለሙ ይኑር። ያነበብነውን ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን። የእናታችን የድንግል ማርያም ረድኤት በረከት የልጇ ረድኤት በረከት በሁላችን በሕዝበ ክርስቲያን ላይ በአገራችን ላይ ይሁን። ከቅዱሳኑ ረድኤት በረከት እንዲያሳትፈን በአንድነቱ ነን። ቅዱስ የሆነውን ገናና የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን የመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምትመለከቱ በሙሉ ሼር በማድረግ ላይክ በማድረግ ለምእመናን አድርሱልን። እንግዲህ ቪዲዮን ጀምራችሁ መጨረስ ይኖርባችኋል። የበለጠ ዩቲዩብ ሼር እንዲያደርግልን ሕጋቸው እስከሆነ ድረስ የዩቲዩብን ሕግ መከተል አለብን። እነሱ የሚሉት ቪዲዮን ጀምራችሁ አታቆሙ ነው። ሌላው ላይክ ማድረግ አለብን፣ ሼር ማድረግ አለብን። መልካም የሆነ ኮሜንት ደግሞ መጻፍን ልማድ ልናደርግ ይገባናል ማለት ነው። ስለነበረን ጊዜ እግዚአብሔር ይመስገን። አነሳስቶ ላስጀመረን አስጀምሮ ላስፈጸም ለሉ እግዚአብሔር ክብር ምስጋና ይድረሰው። አሜን። መልካም ዋሉ። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ አስተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገድ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይሁን ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ቶር በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ቤተክርስቲያን ፈርሶ የተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገው ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ እረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይህን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ